መጽሐፍ ቅዱሳችን ላይ በዮሐንስ ወንጌል ምዕራፍ 4 ከቁጥር 5 ጀምሮ ጌታ ኢየሱስ አይሁዳዊ ሆኖ ሳምራዊቷን ሴት ያነጋገረበት ጥቅስ በጣም ቫይራል የወጣ ነው። በጣም ታዋቂ ነው። ብዙ ቦታ ኮንፈረንሶች ላይ ትልልቅ ቦታዎች ላይ ይሰበካሉ። ስንሰማም አድገናል። ነገር ግን ዛሬ አንዱ ስለሷ ላይ ያነሳላችሁ የሚፈልገው ኢየሱስ ሄዶ ያነጋገረው 5 ባሎች ስለነበረው ሴትዮ ያን ታሪክ ለማውጣት አልነበረም። በሁለተኛ ነገሥት ምዕራፍ 17 ከቁጥር 23 ጀምራችሁ ስታነቡ ታሪኳ የሚጀምረው እዚያ ጋር ነው። ትልቁ ነገር የተበላሸው 5 ባሎችን በማግባቷ ብቻ ሳይሆን ከዘር ማንዘሯ የሆነ ትልቅ ህመም ያለባት ሴትን ነው ጌታ ኢየሱስ ሄዶ ኮሙኒኬት ያረጋት። እዚያ ታሪክ ላይ ስትመለከቱ ስልምናሶርና ሳርጎን የሚባሉ 2 የአሶር ነገስታቶችን ታገኛላችሁ። እነዚህ በጥንት የነበሩትን ሳምራውያንን ጨምሮ በርካታ ወደ 5 ሀገራትን አፍልሰዋል። እነዚህ የአሶር ነገስታቶች አንዱ ከታሪካቸው ስትማሩ አንዱ የፖለቲካ ፖሊሲያቸው ሰዎችን በማፍለስ የሚታወቁ ናቸው። ምክንያቱም ሰዎች ከገዛ ሀገራቸው ከኖሩበት ከለመዱበት አካባቢ ሲወጡ የመብት ጥያቄም ሆነ የሚያስፈልጋቸውን የመጠየቅ የማመጽ ኃይል አይኖራቸውም። ስለዚህ የአሶር ነገስታቶች አንዱ የሚገዙበትና የፖለቲካ አንዱ ፖሊሲያቸው ሰዎችን በማፍለስ የሚተዳደሩ ነበሩ። ስለዚህ እነዚህ አሶራውያን ካፈለሷቸው መካከል ሰማርያውያን የሚባሉት አንዱ አካል ናቸው። ከአይሁድ ጋራ በኑሮ ብዙ ዘመን ከቆዩ በኋላ በሜሬጅ ሲጣመሩ ታያላችሁ። እስራኤላውያኖች ደግሞ ትዳራቸውም ሆነ ወርሺፕ ስርዓታቸው እያንዳንዱ ነገራቸው ምንም ውድቀት ውስጥ ቢያልፉ ምንም ፍልሰት ውስጥ ቢያልፉ ምንም ቢማረኩ በሜሬጃቸውም ሆነ በላይፍ ስታይላቸው ከሌሎች ጎሳዎች ጋር ለምሳሌ ፌር ኦፍ ጋድ ከሌላቸው እግዚአብሔርን ከማያውቁት ጋር የመጣመር ልምድም የላቸውም ፍላጎትም የላቸውም። ከአበላላቸው ጀምሮ ካለባበሳቸው ጀምሮ እያንዳንዱ ስርዓታቸው በጣም ዩኒኮች ናቸው እስራኤላውያኖች። ነገር ግን እነዚህ ሳምራውያኖች እግዚአብሔርንም አያውቁም ወርሺፕም አያውቁም። ዝም ብለው መጥቶ የፈለሱ ጎሳዎች ናቸው። ስለዚህ እነዚህ ሰዎች በቆይታ ብዛት ግን ከኪዳን ካላቸው አይሁድ ጋራ የጋብቻ ጥምረት ፈጸሙ። ከዛን 70 የምርኮ ዓመት ካለቀ በኋላ ከባቢሎን ወደ ኢየሩሳሌም ተመልሰው የሁለተኛውን ቤተ መቅደስ ስራ እየሰሩ ባለበት ጊዜ የቤተ መቅደሱን ስራ ለመሳተፍ ሳምራውያኖች ጥያቄ ያቀረቡ። በገቡት በሁለተኛው ዓመት መሰው ያቆመዋል። በሚቀጥለው ጊዜ ደግሞ የቤተ መቅደሱን ስራ በሚሰሩበት ጊዜ አብረዋቸው ለመስራት በጋብቻ ስለተጣመሩ ዝምድናቸውንም ለማጠናከር አብሮም ወርሺፕ ለማድረግ በቤተ መቅደሱ ስራ ለመሳተፍ ዘሩባቤልን ጠየቁ። ዘሩባቤል ደግሞ ሁለተኛውን ቤተ መቅደስ ያሰራ ትልቅ እግዚአብሔር ሰው ነው። ካሰሩት ሰዎች መካከል አንዱና ዋነኛው ዘሩባቤል ነበር። ነገር ግን ዘሩባቤል ፍቃደኛ አልሆናቸውም፣ እምቢ አላቸው። በዚህ ምክንያት ከነሱ ጋር የነበረው ህብረት ሲቋረጥ ትመለከታላችሁ። ቀጥለው ደግሞ እንደገና ነህምያም አባሯቸዋል። ምክንያቱም ኮቨናንት የላቸውም፣ ኪዳን የላቸውም። ኪዳን ካላቸው ጋር ተጣምረው ግን ቤተ መቅደሱን እንዲሰሩ አልተፈቀደላቸውም። ስለዚህ ባውንደሪ አበጀ። ምንም እንኳን በጋብቻ ቢጣመሩ በእስራኤል ዘንድ ተወዳጅነትን አላገኙም። በባህሪያቸው፣ በካልቸራቸው፣ በወርሺፕ ስርዓታቸው በእያንዳንዱ ነገር የተለዩ ስለሆኑ ለእግዚአብሔር የተቀደሱ ስለሆኑ እነዚህ አህዛቦች እግዚአብሔር የለሾች መግባባትም ሆነ አብረው መጣመር ስለሌለባቸው ባውንደሪ በማበጀት ከነሱ ጋር እንዳይጣመሩ አድርጓቸዋል። ነገር ግን በስተመጨረሻ በገሪዛን ተራራ ላይ እነዚህ ሳምራውያን ወርሺፕ የሚያደርጉበትን ማዕከል መሰረቱና መጠላታቸውን አውቀው የራሳቸው መንገድ ይዘው ጉዟቸውን ቀጥለዋል። ነገር ግን በዚያም እየሰገዱ ነበር። ያቺ ሴት እንግዲህ ጌታ ኢየሱስ መጥቶ ሲያናግራት እሷ ጥልቅ ስለሆነው ጉድጓድ ውሃ ነው የምትናገረው። ኢየሱስ ስለ ህይወት ምንጭ ነው የሚያወራው፣ እሷ ደግሞ ስለሚጠጣ ምንጭ ነው፣ እሱ ስለ ህይወት ምንጭ ነው ኮሙኒኬት የሚያደርገው። በዚህ መካከል ሴትየዋ ብቻ ሳትሆን የሴትየዋ ዘሮች ጋርና አይሁዶች ጋር ትልቅ ታሪካዊ ልዩነት ነበረባቸው። ስለዚህ ሳምራውያን መባል ደግሞ እንደ ትልቅ ንቀትም ይቆጠር ነበር። ስለዚህ ኢየሱስ እንደዚህ አይነት ባክግራውንዷ ላይ ትልቅ ታሪካዊ መገለልን የተሸከመችውን ሴት ነው መጥቶ ኮሙኒኬት ያደረጋት። በጣም ነው የሚገርመው። ጌታ ኢየሱስ እቺን ሴት ኮሙኒኬት አደረጋት። ታሪኳ እንግዲህ የተበላሸው ያኔ ነበር። በጣም ነው የሚገርመው። ጌታ ኢየሱስ ከመሞቱ በፊት ሞቶ ከመነሳቱ በፊት ለሐዋርያቱ እነዚህ ትዝ ይላቸዋል። የበጉ 12ቱ ሐዋርያቶች አሉ። 70 እና 72 የሚጠጉ ደግሞ የተላኩት አሉ። መልእክትን በሚልክበት ጊዜ ወንጌል እንዲሰብኩ በላካቸው ጊዜ ወደ ሰማርያውያን አላካቸው። ነገር ግን ከትንሳኤ በኋላ አስቀድማችሁ በይሁዳ ከዛም በኢየሩሳሌም አለና ከዛም በሰማርያ ብሎ እነሱን ይጠቀልላቸዋል። ቀድሞ ኪዳን ያልነበራቸውን፣ ቀድሞ ቤተሰብ ያልሆኑትን፣ ቀድሞ በክርስቶስ የመጠራት እድል ያልነበራቸውን ጭምር በዚህ መንገድ ሲጠቀልላቸው እንመለከታለን። በጣም የሚያስገርመው በክርስቶስ የመጣው ይህ ዓለምን በክርስቶስ የመጠቅለሉ አጀንዳ እነዚህን ጭምር ነው ይጠቀልላቸው። ታውቃላችሁ እኛ ከአብርሃም ዘሮች አይደለንም። በምንም
በዓለም የማንገኘውን ቀድሞ የቁጣ ልጅ የተባልነውን ነው በክርስቶስ በኩል በፈሰሰው ደሙ እንዲያው በጸጋ የመዳንን ይህንን ድንቅ ዕድል የተቸር ነው። ክብር ለኢየሱስ ሲሆን ሳምራዊቷን ሴት ጌታ ኢየሱስ ሲያናግር በሁለታቸው ጎሳዎች መካከል የነበረውን ጥልቅ ግርግዳ የጥልን ግርግዳ ሊያፈርስ በክርስቶስ በኩል ሥጋ ለብሶ የመጣው የአብ ልጅ ወልድ እርሱ ክርስቶስ የሆነው ሕይወትን ሊሰጥ ሲመጣ እነዚህን ጭምር ነው የጠቀለላቸው። እኔ ራሴን ሳምራዊቷ ውስጥ ነው ያገኘው። በጣም ብዙ ጊዜ እኛ ኪዳን አለን፣ እኛ ስፔሻል ነን፣ እኛ ከምንም ነፃ ነን የሚሉትን አይሁዶችን አልፎ ኢየሱስ ሳምራውያኖችን ጭምር በሚጠቀልል በሰፊው ፍቅሩ እነሱን ጭምር ሄዶ ሲያገኛቸው እንመለከታለን። ስለዚህ ሳምራዊቷን ሴት ጌታ ኢየሱስ ያነጋገረው የሷን ፕሮብሌም ብቻ ለመፍታት ሳይሆን ከዘሯ በህይወቷ በባክግራውንዷ ተሸክማ የመጣችውን ይህንን እርግማኗን ሊሰብር ነው ኢየሱስ መጥቶ ያናገራት። ክብር ለኢየሱስ ሲሆን ከዛ በኋላ ኢየሱስ ከፈወሳቸው ለምጻሞች መካከል አንዱ ሳምራዊ ነበር ሊያመሰግንም የመጣው። ሌላው ደግሞ ካህናቱም ሌዋዊውም ችላ ብሎ ያለፉትን ያንን በመንገድ ላይ ወድቆ የነበረውን ሰው መጥቶ ኮሙኒኬት አድርጎ ያዳነው የረዳው ሰው ደጉ ሳምራዊ ነው።